ብዙ በዝርዝሩ አልሄድም። የኔም ማምነውን የኔን ቪው አካፍላችኋለሁ። ደግሞ ትክክል ይመስለኛል። ለ7 ዓመት የጫጉላ ሽርሽር የጫጉላ ቆይታ ክርስቶስ ኢየሱስ ከቤተ ክርስቲያኑ ጋር በአየር ላይ ይሄ 7 ዓመት በምድር ደግሞ ይሄ ነው ተብሎ መጽሐፍ ሊጻፍለት ደራሲ ሊደርስ ገጣሚ ሊገጥም ተናጋሪ ሊናገረው የማይችለው ዲዛስተር መከራ በምድር ላይ ይሆናል። ግሬት ትሪቡሌሽን የሚባል የ7 ዓመት መከራ ሲባል የሰማችሁት በ3 የተከፈለ 7 ጊዜ ሲደመር አንድ ላይ 21 ጊዜ ወይም በ21 ዙር የሚወርድ ታላቅ ጀጅመንት የእግዚአብሔር ፍርድና ቁጣ በምድር ላይ ይሆናል። በመለከት በጽዋ በማህተም አንደኛው ማህተም በፈታ ጊዜ ሁለተኛውን ማህተም በፈታ አንደኛው መለከት በተነፋ ጊዜ ሁለተኛው መለከት አንደኛው ጽዋ እየተባለ 21 ጊዜ አይደለም የሚዘረዘረው ዮሐንስ ራእይ ውስጥ ወደ 21 ዙር የሚሆን ሰዎች ከስቃያቸው ብዛት የተነሳ የገዛ ሰውነታቸው በስጋቸው በጥርሳቸው እስኪበሉ ድረስ የሚደርስ ትልቅ መከራ በምድር ላይ ይሆናል። አንዳንዶች ይህንን መከራ ቤተ ክርስቲያን በምድር ላይ ሆና ታልፋለች ወይም በውስጡ ታልፋለች ይላሉ። እኔ አላምንም። ላለፉት 2000 ዓመት ያለፈችበት መከራ አንሶ ምን ሊያደርግ እግዚአብሔር በዛ 7 ዓመት መከራ ይጠብሳታል? አይታየኝም። ቃሉም እንደሱ በእኔ መረዳት አያሳይም። ያ 7 ዓመት ቤተ ክርስቲያን ከሙሽራዋ ጋር በአየር ላይ የምትቆይበት ጊዜ ነው የሚሆነው። ክብር ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። አሜን። ሙሴና ኤልያስ ወደ ምድር እንደሚመጡ እዛው ዮሐንስ ራእይ ላይ ታገኛላችሁ። በዚህ በ7 ዓመት መከራ በተለይ በሁለተኛው አጋማሽ ወንጌልን ይሰብካሉ። አይሁዶችን ፎከስ ያደረገ አዲስ አይነት የወንጌል ስብከት ዘመቻ ይሆናል። ብዙ አይሁዶች ፊታቸውን ወደ ወጉት ይመልሳሉ። ዛሬ በሰላም በጤና ቢሰበክላቸው ያልተቀበሉ ያኔ በመከራ ይቀበሉታል። አንገታቸው ይቆረጣል። አይሸጡም፣ አይገዙም። የአውሬውን የሐሰተኛውን ክርስቶስ ፈቃድ ካልፈጸሙ ካልታዘዙ በስተቀር እምቢ በማለታቸው ምክንያት አንገታቸው ይቆረጣል። ልዩ ልዩ መከራ ይደርስባቸዋል። 7 ዓመት ይፈጸማል። ሰይጣን ለ1000 ዓመት ያሳሰራል። በአየር ላይ ቆየችው ቤተ ክርስቲያን ከሙሽራዋ ጋር ወደ ምድር ትወርዳለች። 2 አመጣጥ እንዳለው መጽሐፍ ቅዱስ ያሳየናል። የመጀመሪያው መነጠቅ ያለው በስውር ለቤተ ክርስቲያን የሚመጣበት ዓለም የማያየው። ሁለተኛው አመጣጡ ግን መጽሐፍ ቅዱስ ራሱ ሲናገር የመጀመሪያውን ለቅዱሳኑ ይልና ሁለተኛ ዙር ግን ተሰሎንቄ ላይ ስታዩ ከቅዱሳኑ ጋር ይላል። ቃሉ ራሱ ገላጭ ነው፣ ሰልፍ ኤክስፕላናቶሪ ነው። ሁለተኛው ዙር ከቅዱሳኑ ጋር ሲመጣ ይላል። ያኔ መጽሐፍ እንደሚል የወጉትም እንኳን ያዩታል። አመጣጡም መብረቅ ከሰማይ ሲበርቅ እስከ ምዕራብ እንደሚታይ እንዲሁ የሰው ልጅ ይሆናል። የተባለለት አይነት መምጣት ጌታ ይመጣል። ለ1000 ዓመት ጽዮንን ማዕከል አድርጎ ዓለምን በጸጥታና በሰላም ይገዛል። የኢሳይያስ 11 ትንቢት ይፈጸማል። በእባብ ጉድጓድ ላይ ሕፃን ምን ይሆናል? ይጫወታል። አንበሳ እንደ ላም ሳር ወይም ገለባ ይበላል። ፍየል ከነብር ጋር አብሮ ይተኛል። ምን ማለት ነው? የሰላም ዘመን፣ ጦርነት፣ ሰልፍ፣ ጠላትነት፣ ክፋት የማይኖርበት የ1000 ዓመት መንግስት። 1000 ዓመት ሲፈጸም ዲያብሎስ ከስራቱ ይፈታል። ዓለምን በመሲሁና በደጋፊዎቹ ላይ ለጦርነት ያስከትታል። ጦርነቱ ቢካሄድ ምድርን ብዙ 100,000 ጊዜ ወደ አመድነት የሚቀይራት አይነት ጦርነት ነው የሚሆነው። እግዚአብሔር እንደዛ እንዲሆነ አድርግ።
አንድ ጥይት ከመተኮሱ በፊት ሰልፉ ሁሉ ከተጠናቀቀ በኋላ አሁንም እዛ ኢሳይያስ ራእይ ላይ እንደሚናገረው በአፉ ውስጥ ትንፋስ ያጠፋቸዋል ይላል። ከሚሞቱ ሻለቆች፣ ጄኔራሎች፣ የዓለም የጦር ኤክስፐርቶች ስጋ ብዛት የተነሳ እግዚአብሔር ለሰማይ አዋፋት ለምድር አራዊት ግብዣ ያደርጋል ይላል አይደለም? ኑና ከጄኔራሎቹ፣ ከሻለቆቹ፣ ከ50 አለቆቹ፣ ከ10 አለቆቹ ስጋ ጥገቡ። ያ ትዕይንት ካለቀ በኋላ 2 የዙፋን ፍርዶች ይካሄዳሉ ይላል። ምሽት ስለሆነ የመጀመሪያም ቀን እንዳልኳችሁ መዝጋት ስላለብኝ ነው። 2 ፍርዶች ይካሄዳሉ። አንዱ የነጭ ዙፋን ፍርድ ነው፣ እግዚአብሔር አብ የሚሰየምበት። ሌላኛው የክርስቶስ ፍርድ ወንበር የተባለ ክርስቶስ ኢየሱስ ወልድ የሚቀመጥበት። የነጭ ዙፋን ፍርድ የእግዚአብሔር አብ ፍርድ ያመነ ካላመነ፣ ፍየል ከበግ፣ ስንዴ ከገለባ ወይም ከእንክርዳድ የሚለይበት። የክርስቶስ ፍርድ ወንበር የተባለውና በኋላ ሁለተኛው መጽሐፍ ተከፈተ የሚባለው አማኞች የሚፈረዱበት። አማኞች እንዴት ይፈረዳሉ? አዎ ይፈረዳሉ። በምድር የኖርከው ኑሮ፣ ያገለገልከው አገልግሎት፣ የሰራኸው ስራ፣ የከፈልከው ዋጋ ካልተፈረደማ ጽድቅ ወይም ጽድቅ ያለመሆን፣ መትጋት ወይም መስነፍ፣ ማገልገል ወይም አለማገልገል፣ ታማኝ መሆን ታማኝ አለመሆን በምን ይለያል? ሁለተኛ መጽሐፍ ተከፈተ ይላል። የሁለተኛው መጽሐፍ የኔና የናንተ ታሪክ የያዘ መጽሐፍ ነው። በምድር እንዴት ኖርንለት፣ እንዴት ኖርንበት፣ ምን ያህል አገለገል ነው፣ ምን ያህል ተሰጠን፣ ምን ሰጠን የሚታይበት ነው። እንደ ስራችን እንደ ድካማችን ዋጋ የሚከፈልበት የክርስቶስ ፍርድ ወንበር የሚባል። እነዚህ ፍርዶች ከተካሄዱ በኋላ ጴጥሮስ የሚነግረን ይሄ ምድርና ሰማይ በውስጡ ካሉት ሁሉ ጋራ መጋረጃ ላጣርጋችሁ እንደምትጠቀልሉ እንዲህ ይጠቀለላሉ ይላል። ጽድቅ የሚኖርበት አዲስ ሰማይና ምድር እንደ ተስፋ ቃሉ ይመጣል ይላል። በዚያ ለዘላለም እንኖራለን ይላል። ክብር ሁሉ ለማን ይሁን ወገኖች? ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን ወገኖቼ፣ ክብር ለእግዚአብሔር አምላክ ይሁን።